እንደምን አደርክ? እግዚአብሔር ይመስገን። አይ ምን መሰለህ እኮ የተፈጠረው ከሌሊቱ 6 ሰዓት ገደማ ታላቅ ወንድሜን የገደፈው ካሲም ቤት ነው በድሮን የመጡ። ቤቱ ወዲያውኑ ነው በሳት የተያዘው። ባለፈው የቤተሰቡን ከመቶ በላይ የቀንድ ከብት ወደ መኮድ ሲያግዙ በታምር የተረፉ ምናልባትም ለአንዳንድ እንገዛ ተብሎ ለሌላ ቤተሰብ በውሰት የተሰጡና አሁን ተመልሰው መጣው ቤታቸው ያሉ እንስሳትን እህሉን ወዲያውኑ ነው ማውደም የጀመረው። የእናቴ ቤት አጠገብ ነው፣ የሌላኛው ወንድሜ ቤት አጠገብ ነው፣ የእናቴ ወንድሜን ያጉት ቤት አጠገብ ነው። እነዚህ ቤቶች ናቸው ተያይዘው ያሉ። ወቅቱም ደረቅ ከመሆኑ ጋር በተገናኘ ሰዓቱ ሙሉ በሙሉ ሰፈሩን ከመውደሙ በፊት የእናቴንም ቤት ከመያዙ ምናልባትም የተወሰኑ ሰከንዶች ሲቀሩ ህዝቡ ደርሶ እናቴንም አትርፏል። አጠቃላይ እዛ ሰፈር ይደርስ የነበረውን ውድመትም አስቀርቷል። አትሊስት ለጊዜው ሌሎች የቤተሰብ ቤቶች ደህና ናቸው። ምንድነው ምልህ ላለፉት 14 ዓመታት የቤተሰብ ምን ዋጋ እንደከፈለ መድኃኒዓለምና ቤተሰቡ ብቻ ነው የሚያውቀው። መድኃኒዓለም ያውቃል፣ እሱና ቤተሰቡ ብቻ ነው የሚያውቀው። ትናንት ሌሊት የሆነው ነገር ግን የተለየ ነገር አይደለም። በእያንዳንዱ ቀን በእያንዳንዱ አማራ ሰፈርና በእያንዳንዱ አማራ ቤት የተደረገ ያለ እልቂትና ፍጅት ነው የተፈጸመው። ምንም የተለየ ነገር አይደለም የተፈጠረው። ምናልባት እዛ ቤት ውስጥ ዘመነ የሚባል ብዙ ሰው በስም ያውቀው ሰው ስለወጣ በዚህ ልክ ተነግሮ ካልሆነ በስተቀር እንባቸውን እንኳን ያላየንላቸው ጩኸታቸውን ያልሰማንላቸው ሺህ አማራ እናትና አባቶች በየጥጉ ቤታቸው ተቃጥሎ በየጥጉ ሰብላቸው ነዶ በየጥጉ እንስሳቶቻቸው አይናቸው እያየ እየጮሁ አልቀዋል። ስለዚህ የተለየ ነገር አይደለም የተፈጠረ። እንደመታደል ወይ እንዳለመታደል እንዲህ አይነት ሀገራዊ እና ህዝባዊ ጉዳዮች በመጡ ቁጥር ግንባር ቀደም ሆኖ ዋጋ የሚከፍል ቤተሰብ ውስጥ ነው የተፈጠረው። ከአድዋ እስከ ማይጨው ከማይጨው መሀል ላይ እስከነበሩ ዘመናት በአብዮቱም ዘመን አሁን በኔና ባንተ እድሜ ባሉ ህዝባዊ ንቅናቄዎች ትንሽም ይሁኑ ትልቅ በመጠናቸው አለ ቤተሰቡ። በመሆኑም ግንባር ቀደም ዋጋ ይከፍላል። ባለፈው ሰሞን ጥላ ስር ቁጭ ብዬ የኛ እንትና የኔ ዘመን አብዮት ከተጀመረ በኋላ የስጋ ዘመድ ምንለው አለ አይደለ? ስንት እንደሞተና ስንት እንደቆሰለ ልቆጥር ሞከርኩ። የኔ ቤተሰብ በሆኑ ደቂቃዎች ውስጥ የደረሱበት ቁጥር አስደንጋጭ ነው። ግን የስጋ ዘመዶች ያልኋቸውን ከሌሎች ወንድሞችና ጓዶች ያስበለጡና ያዳለው ስለመሰለኝ ይቅር በለኝ ብዬ እንዳልኮነን ተውኩት፣ መቁጠር አቆም። እጅግ የሚገርም ዋጋ ነው የሚከፈለው። ይሄ ሪያሊቲ እና እውነታ የዘመነ ቤተሰብ እውነታ ብቻ ነው አይደለም። በእያንዳንዱ ሸለቆ በእያንዳንዱ ጥግ የተከፈለ ያለው ዋጋ ነው። የሀገር ደግሞ አባት አድዋ፣ ልጅ ማይጨው፣ የልጅ ልጅ የሆነ ዘመን ላይ የልጅ ልጅ በእኔና ባንተ እድሜ ዋጋ እየከፈለ የቆመ ሀገር ነው። እንደ ሀገር ካሰብን እንደ ማህበረሰብ ደግሞ የሀገር ዳር ድንበር ስንጠብቅ የሀገር ክብር ስንጠብቅ በየአቅጣጫው ስንዘምት ስንሞት ደማችን ሲፈስ ነው እዚህ የደረስነው። ያ ሴት ነው ለእኔና ለአንተ ተርፎ ዛሬ አትሊስት ለክብራችንና ለማንነታችን ህዝባችን ከፈጽሞ ጥፋት ልናድን እንድንታገል እያደረገን ያለው እሱም በጣም ወደዋለሁ። ስለዚህ ምንድነው የሚጠበቀው? መግጠም። ምንድነው የሚያስፈልገው? መግጠም። ብቸኛው መፍትሄ ምንድነው? ጥርስን ነክሶ መግጠም፣ መጨከን። 4 ነጥብ።